የአማኑኤል ከተማ ስያሜዋን ያገኘችው ከቤተ ክርስቲያኑ ስያሜ ጋር ተያይዞ እንደሆነም አባቶች ያስረዳሉ። ቦታው መጀመሪያ ደልማ አማኑኤል ተብሎ ይጠራ እንደነበርም የእድሜ ባለጸጎች ይናገራሉ። የአማኑኤል ቤተ ክርስቲያን በ347 ዓመተ ምህረት በአብርሃና አጽብሃ ዘመን ተቆረቆረ። በጊዜው ደብሩን የመሰረቱት ባላባቶችም ምጭድና ባደ ማርያም የተባሉ ሰዎች ነበሩ። ደብሩ ወይም ቤተ ክርስቲያኑም መጀመሪያ ደብረ እግዚአብሔር ይባል እንደነበርም አባቶች ይናገራሉ። ስያሜው በደጃዝማች ብሩ ጎሹ ተሰይሞ ለብዙ ጊዜ ከቆየ በኋላ በ1886 ዓመተ ምህረት ንጉሥ ተክለ ሃይማኖት ደብረ ጽብሃ አማኑኤል ብለው እንደሰየሙትም ከአባቶች የተገኘው ምንጭ ያስረዳል። ከዚህ ጊዜ ጀምሮ ቤተክርስቲያኑ ብቻ ሳይሆን በዙሪያው ያሉ ቦታዎች ስያሜም አማኑኤል እንደተባለም አባቶች ይናገራሉ። ስለሆነም የአማኑኤል ከተማ የተመሰረተችው ወይም የተቆረቆረችው በ1886 ዓመተ ምህረት መሆኑንም ከአባቶች ያገኘነው መረጃ ያስረዳል።